ሰላም ጤና ይስጥልኝ የካኪ ዩቲዩብ ቤተሰቦች እንዴት ናችሁ? ባላችሁበት ሰላማችሁ ይብዛላችሁ እያልኩኝ የዛሬ የፀጉር ቤት ውሎ ይሄን ይመስላል። ተከታተሉ። ቪዲዮ እስከ መጨረሻ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ባይመቻችሁ ላይክ አድርጉ፣ አይከፈልበትም እያልኩኝ አመሰግናለሁ። እንግዲህ ኩዌት ውስጥ ያላችሁ የአበሻ ፀጉር ቤት አቅራቢያችሁ ላለው ችግር የለውም። ለእንደና አይነቱ ራቅ ላለ ደግሞ ታክሲ አውጥቶ ለፀጉር ቆረጣ ከፀጉር በላይ ለታክሲ የምናወጣ ከሆነ አጠገባችን ያለውን መጠቀም ግድ ስለሚል ነው ይሄንን ቪዲዮ የሰራሁትና ለረጅም ጊዜ ቤኒኖች ነበር ፀጉሬን ቤኒን ይቅርታ ባንጋሊና ህንዶች ናቸውና ለአፍሪካ አይነት ከከርለድ ላሉ ለእንደኛ አይነት ፀጉሮች ደግሞ ትንሽ ያስቸግራቸዋልና ብዙ ጊዜ የሚቸገሩበት ይሄ ነው አንዱ። ስለዚህ ዛሬ ኢትዮጵያኖች ጋር እንዳጋጣሚ ቀረብ ስል ወደዛ አካባቢ ለመጠቀም ሞክራለሁ እና ቤኒን እንግዲህ አፍሪካ ውስጥ ምዕራብ አፍሪካ ውስጥ ካሉ ሀገሮች አንዷ ነች እና ብዙ ነገር አወራን፣ በመሀል ገጠመኞችም አውርተናል። ቪዲዮ እንግዲህ ከባክግራውንድ የኳስ እያየ ነበረና የኮፒራይት ድምፅ እንዳይገባ ብዬ ነውና ቮይስ ኦቨር ያደረኩት እና ምናልባት ኮንቨርሴሽኑ ምንድነው የሚለውን በአጠር እያልኩ በቪዲዮ መሀል እነግራችኋለሁ። ተከታተሉ፣ የትም እንዳትሄዱ፣ ወዳችኋለሁ። እንግዲህ ከቤኒን የመጣው ወንድማችን ተመሳሳይ ነው። ላይፍን ለመቀየር ሁላችንም የመጣንበት መንገድ ነው እና ኢትዮጵያን ታውቃታለህ ወይ ነው ብዬ አንዱ የጠየቁት ነው። እንደ ኢትዮጵያማ መንገዳችን መተላለፊያችን የኢትዮጵያ አየር መንገድ እኮ ነው፣ በዛ ነው እንጂ ዳይሬክት ፍላይ ወደ ኩዌት የለም አለኝ። አንደኛው ጥያቄ ኢትዮጵያን ታውቃታለህ ወይ? አንዳንድ አፍሪካ ሁሉም አፍሪካ ይተዋወቃል ማለት አይደለም። ምክንያቱም ከ54 ሀገር በላይ ነው አፍሪካ ውስጥ ያለውና ስጠይቀው ኢትዮጵያን እንደሚያውቃትና ስለ ፈረንሳይ በቀኝ እንደተገዙም ነገረኝ ማለት ነው። እኔ አልጠበቅኩም ነበረ፣ ምክንያቱም የሚያወሩ የራሳቸው ቋንቋ ይኖራቸዋል ብዬ ነበረ። ግን ሙሉ ለሙሉ ቤኒን ውስጥ የራሳቸው ቋንቋ ኦልሬዲ የሞተ ነው ማለት ይቻላል። በፈረንሳይ ስር ነው ያሉት። የስራ ቋንቋቸውም ፈረንሳይኛ ነው እና በዚህ አጋጣሚ እንግዲህ ነገርኩት ስለኛ ስለ ኢትዮጵያ ከ85 በላይ ቋንቋዎች እንደሚነገሩ፣ የስራ ቋንቋ ኦልሬዲ አማርኛ አሁን የምንጠቀምበት እና የተለያዩ ደግሞ ባህሎችን እምነቶችን እንዳለ ነገርኩት። የተወሰኑ የሚያውቁት እነሱ አድዋ ላይ ጣሊያን እንዳሸነፈን ትላልቆቹን ያውቃሉ። ትልቅ ሀገር እንደሆነ ስንት ፖፑሌሽናችሁ ስንት ነው ብዬ ጠይቄው ነበርና ከ10 ሚሊዮን እንደማይበልጡ ነገረኝ። ኢትዮጵያ አስገምት እስኪ ብዬ ነበር የጠየቁትና 20-30 ምናምን ሲለኝ ኖ አልኩት። 120 ምናምን ሲለኝ ቱማች አለ። እንግዲህ ከነሱ ሀገር አንጻር 120 ሚሊዮን ህዝብ እንዳለ ተነግረው ትንሽ ገረመውና ብዙ ነገር አወራን። ስለ ኩዌት ላይፍ ምን ይመስላል፣ እንደጠበቀው አገኘ ወይ ምናምን። ማንኛውም ኢትዮጵያዊ እንግዲህ ሲመጣ እንደሚያወራው እንዳንድ አፍሪካ ደግሞ ከአፍሪካ ወንድሞቻችን ጋር እንደዚህ አይነት ኮንቨርሴሽኖች የበለጠ ቅርርቡን ያጠናክረውልና ተመሳሳይ ነው። ቤተሰብን ህይወት የራስን ህይወት ለመቀየር እንደሚወጣው እንደኔው ተመሳሳይ ነውና አወራን። ህይወት ምን ይመስላል፣ አየሩስ እንዴት አገኘው ምናምን ብዬ አወራሁት እና በተመሳሳይ እንዲያውም ብዙ ጊዜ የኛን ሀገር አየር ሁኔታ በጣም ማመስገን አለብን እንጂ አሁን ከኩዌት አንጻር ስናየው ሁሉም ኤሲ በሙቀት ሰዓት ቤቱ መግዛት የማይችልበት፣ ግን ፈጣሪ ደግሞ ድህነታችንም ደግሞ አይቶ ነው መሰለኝ በአየር ባርኮናልና ይህንን ልናመሰግን ብዙ ደስ የሚሉ እኛ ሀገር ደግሞ ሌሎች የሚያደንቁ ለኛ ግን እጃችን ላይ ስላሉ ግን እንደ ተራ ነገር የምናያቸው ግን ፈጣሪ የሰጡን ጸጋዎች አሉና ከዛ ውስጥ አንዱ የአየር ሁኔታ ነውና አመስግኑ። ኮሜንት ስር እናንተ ማሳሳይታችሁን ከምትሰሩ ቤት ውስጥ ያላችሁን ለምሳሌ ከፊሊፒን ጋር፣ ከህንድ ጋር፣ ከስሪላንካ ጋር የምትሰሩ
በውጭም በካምፓኒ የምትሰሩ በተለያየ ልውውጥ ታደርጋላችሁ ብዬ ተስፋ አደርጋለሁ። እና ለማንኛውም ብዙ ነው ያወራነው። ባጭሩ ይሄን ይመስላል እና መልካም ቆይታ። ህንዶች ለየት የሚሉና በተለይ በኤሽያዎች ደግሞ ፀጉር ከተስተካከላችሁ በኋላ የተጨማሪ ክፍያ እንድትከፍሉ ወይንም ደግሞ የሆነ በቃ ለፌሻል ላይ ዋክስ ነው የሚባለው፣ የተለያየ ማሳጅም አለ፣ የወገብ፣ የእጅ፣ የጣቶች ኢቭን የጆሮ ጭምር ማሳጅ ያደርጋሉ አንገትና እሱ ተጨማሪ ክፍያ ይኖረዋል ማለት ነው። እሱን ደግሞ አንድ ቀን እሰራላችኋለሁ። የዛሬው ቪዲዮ እዚህ ላይ ያበቃል። ሀሳብ አስተያየታችሁን ኮመንት ስር መጻፍ እንዳትረሱ እያልኩኝ ከዚህ እሰናበታችኋለሁ። ወዳችኋለሁ። መልካም ቆይታ እላችኋለሁ። ባይ ባይ። Said I made up my mind this time. I'm taking it over. Modest tranquility. Said I made up my mind this time. I'm taking it over.